ሰላም እንደምን አላችሁ የአይቴክ ተከታታዮች። የደህንነት ሲስተም ገበያ ውስጥ ትክክለኛ ቦታውን ይዘው በብቃት መስራት ይፈልጋሉ? በጣም ጥሩ። ይህን የዘመናዊ የአይፒ ሲሲቲቪ ሲስተም እንዴት ከአዝ ከፐ እንደሚገጠም የሚያሳይ ባለ 5 ምዕራፍ ኮርስ ይዘን መጥተናል። ከዚህ በኋላ የሚገጥሙት ሲስተም አስተማማኝና ባለሙያ ደረጃ ይሆናል። በምዕራፍ 1 ውስጥ የአይፒ እና የአናሎግ ሲስተሞች ልዩነት እንረዳለን። በተጨማሪም ኤንቪአር፣ ካሜራ እና ፒኦኢ ጨምሮ 4ቱ ቁልፍ ሲስተም ክፍሎች በደንብ እናሳያቸዋለን። ምዕራፍ 2 ላይ በትክክለኛ ሳይት ሰርቬይ መሰረት ካሜራዎችን የት ማስቀመጥ እንዳለብን እናጠናለን። ለደንበኛው ፍላጎት የሚስማማውን የጥራት መጠን ሪዞሉሽን እና ለወራት ቀረጻ የሚያበቃ የሃርድ ድራይቭ መጠን እንዴት በቀላሉ ማስላት እንደሚቻል እናያለን። በምዕራፍ 3 ደግሞ የፒኦኢ ኬብሎች እንዴት በንጽህና መዘርጋት እንዳለብን፣ የኬብል መጋጠሚያዎችን በጃንክሽን ቦክስ ውስጥ በማስገባት ከአየር ንብረት እንዴት መጠበቅ እንዳለብንና ካሜራዎችን በአስተማማኝ ሁኔታ እንዴት መግጠም እንደሚቻል እናሳያለን። ምዕራፍ 4 ላይ የኤንቪአርን ሲስተሙን ለመጀመሪያ ጊዜ ስናበራው ፓስወርድ መስጠት፣ ካሜራ በራስ ስር እንዲያገኝ ማድረግ፣ ሃርድ ድራይቭ እንዲቀርጽ ቀረጻ እንዲጀምር ማድረግ፣ በተለይም ደግሞ ሞሽን ዲቴክሽን እንዴት በትክክል እንደሚዋቀር እናሳያለን። በምዕራፍ 5 በመጨረሻም ደንበኛ በየትኛውም ቦታ ሆኖ በቀጥታ ምስል እንዲያዩ የሞባይል አፕሊኬሽን እና እንዴት ማስተካከል እንደሚቻል እናሳያለን። እንዲሁም እንደ ባለሙያ መጀመሪያ ደንበኛችን ፓስወርድ እንዴት መቀየር እንደሚችል ማሳየት ይኖርብናል። እሱንም እናያለን። ይህ ኮርስ የሚቀጥለው የሥራ ዕድል በር ይከፍትልዎታል። ዝግጁ ከሆኑ ወዲያውኑ ምዕራፍ 1ን በመጫን የዛሬውኑ የሲሲቲቪ ገጠማ ችሎታውን መገንባት ይጀምሩ። ይህንን ጠቃሚ ኮርስ ለመከታተል ሰብስክራይብ ማድረግዎን አይርሱ።